በዛሬው ቪዲዮ በከተማችን ትልቁ ጋራጅ ውስጥ ተገናኝተናል። የአርቲስት የአብስራ ጌታቸው ያልጠበቅነውን ፈተና አዘጋጅቶልናል። ሁሉንም አብረን እናየዋለን። በጋራጅ ውስጥ ከባድ ፍንዳታ ተከስቷል። ቤተሰብ ተው እንጂ ማንሽዬ፣ እኔም ስለምፈራ እኮ ነው ያልጀመረኩኝ እኮ አልጀመረኩኝ። እኔ ልታስደርግተኛለህ። ወዳዳሪው ላይ ፈራ መፈታተኑ መወዳደሩ አይቀርም። እንተናነቃለን እስከ መጨረሻ ድረስ። ሶል አለ እንግዲህ ከሶል ጋር ሆነን ዛሬ የት ያለው ይመስላችኋል? እንግዲህ እንደምታዩት ችላ ኢንጂነሪንግ ግሩፕ ውስጥ ነው ያለሁት ማለት ነው። ችላ ኢንጂነሪንግ በከተማችን ውስጥ በጣም የታወቀ ትልቅ ጋራጅ ነው። ብዙ መኪኖችን የሰራ አለቀላቸው አበቃላቸው የተባሉ መኪኖችን ድጋሜ ህይወት መዝራት የቻለ ኢንጂነሪንግ ግሩፕ ነው። በጣም በሳል ሙያተኞች አሉት። አሁን ላይ ደግሞ ችላ ኢንጂነሪንግን እንግዲህ ማኔጅ እያደረገ እያስተዳደረ የሚገኘው የአብስራ ጌታቸው ነው። አርቲስት የአብስራ ጌታቸው በብዙ ፊልሞች ታውቁታላችሁ። እንግዲህ ብዙዎቻችሁን ገና በልጅነቱ በወጣትነቱ ብዙ ፊልሞችን ሰርቶ ዘና አድርጓቸዋል። አሁን ደግሞ ወደ ገራጁ ቢዝነስ ላይ ነው ያለው ማለት ነው። ስለዚህ እስቲ ለምን አንተና ሶላን አልፈትናችሁም የሚል ነገር ጠይቆናል። ስለዚህ ያንን ነገር እኛ ደግሞ ተቀብለን እዚህ ችላ ኢንጂነሪንግ ቢሮ ውስጥ እንገኛለን ማለት ነው። ስለዚህ ሶልም ይመጣል። እንግዲህ ምን ሊፈትነን ይችላል? የአብስራ እንግዲህ በጣም ፈትናችኋለሁ ብሏል። ምን ሊፈትነን ይችላል የሚለውን ነገር እስካሁን ድረስ እያስጨነቀኝ እያሰብኩበት ነው እና ምናልባት መኪና ፍቱ ሊለን ይችላል፣ ሞተር አውርዱ ሊለን ይሆን ምን ይሆን እንጃ። እኔ እንግዲህ ዝግጁ ነኝ። ሶላ በአሁኑ ሰዓት ሞተር ማውረድ ይችላል አይችልም እናያለን። እስከ መጨረሻው እንግዲህ የምንተናነቅ ነው የሚሆነው። ሶል እየመጣ ነው መሰለኝ። ስለዚህ እንግዲህ ቤተሰቦች ይመቻችሁ። ፏርገን እናደርገዋለን። የትም እንዳትሄዱ እስከ መጨረሻው ድረስ ተከታተሉን። በነገራችን ላይ ማን ያሸንፋል፣ ማን እስከ መጨረሻው ድረስ የተባለውን ነገር ይፈጽማል የሚለውን እናያለን። በሌላው ደግሞ የመኪና እቃዎችን ማን ያውቃል የሚለውን እንግዲህ እሱንም የሚፈትነን ይመስለኛል። ስለ መኪና እቃ ማን በደንብ አድርጎ ሁሉንም አይነት የመኪና እቃ ያውቃል የሚለውን ነገር በደንብ እናያለን ማለት ነው። በደንብ ቆንጆ ጊዜ ይኖረናል። የአብስራ ጌታቸው እንግዲህ ሁላችሁም የምታውቁት ምርጥ አርቲስት ነው። ዛሬ እንግዲህ ኢንቫይት አድርጎን ቢሮ ተገኝተናል ማለት ነው። እስቲ ቀጣይ ስራዎችም አብራችሁ ስሩ የምትሉ ኮመንት ላይ ቁጭ አድርጉልን። ቀጣይ ቻሌንጅ፣ በነገራችን ላይ ቻሌንጅን በተመለከተ ምንም አይነት ቻሌንጅ እናንተ ጻፉልን፣ እኛ እናደርገዋለን። ይህንን ነገር አድርጉ የምትሉትን ነገር በሙሉ ከናሂና ከሶል ጋር ሆኜ በደንብ አድርገዋለሁ ማለት ነው። የአብስራ ጌታቸውንም ድጋሚ ማየት የምትፈልጉ ኮመንት ላይ ደቅ አድርጉልን። ይመቻችሁ። ፒስ። እሺ ቤተሰብ እንግዲህ እንደምታዩት ያው ሶልን እዚህ አግኝቼዋለሁ። መጥቷል። ኦሬዲ እየሰራ ነው። አረ እባክህ ምንድነው እንደዚህ አይሰራም እኮ ሶል። አይ ይሄ ጭራሽ አይሆንም። አይ በጭራሽ አይሆንም። በነገራችን ላይ ይሄ ሙሉ ለሙሉ ዲስኳሊፋይድ ነው የሚያደርገው። አንደኛ ነገር ጀምሮ አልተባለም። ሁለተኛ ነገር ምኑን ከምን እያረክ ነው? የሰው መኪና እንዳታበላሽ። ምን እያረክ ነው? አረ እባክህ በገብለክ ዝም ብላ አትነካካ። የሙያተኛ ድጋፍ ያስፈልጋል። ምኑ ላይ ነው የምተኛው? ምን ላይ ያደርግልህ ነው የምተኛው? ሞተሩማ ይሄ ነው ሞተር። አረ እባክህ ና ቆይ አልተጀመረም። ምንም በመፍጠን አይደለም። በነገራችን ላይ በመፍጠን ሰገረኝ። በቃ ምን ይሻላል? ይጠፋል። ተው የኔም አለ። አሁን ይኸውልህ መጀመሪያ ምን ታደርጋለህ መሰለህ? ይሄ ምንድን ነው ስሙ? ይሄ መበየጃ ነው ታዲያ። መበየጃ አይደለም። አየው ስህተት ቁጥር አንድ ምንድነው ታዲያ? ስህተት ቁጥር አንድ ይሄ መበየጃ አይደለም። ይሄ እሳት ነው። እሳቱ ምንድነው የሚያደርገው? እሳት ለማቃጠል ወይ ለማያያዣ ነው የሚሆነው እንጂ እና መበየጃ ማያያዣ እኮ መበየጃ አይሆንም። እና አሁን ደግሞ ምንም ሳይጀመር ይሄ መፍቻ ነው። ስንት ቁጥር ይባላል? 27 ቁጥር መፍቻ ነው። አያችሁ ምን ያለው ቤተሰብ እያያችሁ ነው አይደል? የኔን ሐሳብ ወርቅ እያደረገ የራሱን በቃ። ስለዚህ ገና አልተጀመረም እና ያቡ መጥቶ ሲያስጀምረን እንጀምራለን። አሁን የቀድሜ ቦታዎችን ሸምድጃለሁ። የት ጋር እንደሚሰራ አችለኝም ብራዘር። በዚህ ልታውቅ አትችልም። እኔ ናሂ አይደለሁም። ገብቷል እና ያው ምን አንፈልፍ ጭራሽ ገባ። አይ መጀመሪያ ገወልበሽ የኔ አባት መጀመሪያ ይለበሳል እንጂ ያው እስካሁን የሰራው መቼም አይያዝለትም ማለት ከዛ ጋር ቆም እያዩአችሁ ነበር። አንድም እንደ በመፍቻና መበየጅ አንድ ላይ እንግዲህ ቤተሰባውኖቹ ለኔ ሳይዝ ትንሽ አይሆኑም እና እንግዲህ የምትሰጠንን ቻሌንጅ አሁን ያው ስራ ባለበት ሳይለብስ ነው እንደሚሰራው
ሳይዝ በዚህ ምክንያት በቃ ከስራው ተባሯል ማለት ነው። ወይ በትዕዛዝ ይሰራ እንዴ ይፈልጋል አንደን ይሰራ እንዴ በትዕዛዝ እኔ አሁን ቶሎ ወደ ቻሌንጅ ቶሎ እኔ አሁን ቆይ መጨረሻው ሽልማት ምንድን ነው? ሽልማቱን ችግር የለውም። እንግዲህ ሽልማቱን ቤተሰብ ያብስራ እኔ ያውቃለሁ ማረግላችሁ እኔ ያውቃለሁ ብሏል። ምን እንደሆነ አናውቅም። በዛ ጉጉት ሶል እንግዲህ የማይፈታ ነገር መጥቶ ፈቶ ሌላ ችግር ውስጥ እንገኛለን። አሁን ኧረ በጋብላ ተው ዝም ብለህ አትነካካ። አሁን የሚሰጠንን ቻሌንጅ እንጀምራለን እና ሌሎችም ላምጣልህ እና ትፈታታለህ። እሺ ዲማ ምን ትፈታለህ? እና የምትሰጠንን ቻሌንጅ ይሄን አድርጉ ሲለን ሶል እየተረጋጋ በህግ አምላክ ኧረ እባካችሁ ያብስራ ያዘው። ቆይ አይደለም ያዘው ስሜታዊ ሆኖ ነው በእውነት እንዲያረጋዋል አይደለም። ቆይ ና ወረድ ሌላ ጣጣስ እንዲያረጋዋል የተለመደ ነው። ስለዚህ እንግዲህ ዞር ብለን ቻሌንጁን እስክንጀምር በኋላ ለመሸሽ አሁን እንትን አትበል አትቸኩል። ስለዚህ ቻሌንጁን እንጀምራለን። እተትሻለሁ እኔ ራሴ ና ወደ ቻሌንጃችን እንሄዳለን ማለት ነው። እቺ መፍታ ዛሬ ከኔ አትለይ። ብዙ ስራ የምሰራባት ናት ፋሚሊ። የመጀመሪያ ቻሌንጅ የምሰጥህ ነይ ለኔ ነው ለሱ ነው? አይ ለአንተ ልስጥህ። ጋውኑ ስለለበስከው ለሱ ልስጥህ። በመትለ ይቻላል። ከዛ በኋላ እኔ ደግሞ አደርገዋለሁ። በጣም ቀላል ነገር ነው። የመጀመሪያ ቻሌንጅ ነው። ቆይ ላሳይህ። ይሄ አይደል በይልህ። ቆይ ተረጋጋ። እኔ አባት ምን ጥራር ነው እንደ ፕሮፌሽናል ምን ጥር ሲያደርግ ከዛ ማታ ወይኔ ጉዴ እያልክ ነው የምታውቀው። ምን ይሄ ነው? አንተ ያቃጥላል። ኧረ እባክህ አሁን የእሱን ቻሌንጅ ነው ማየት የምፈልገው። እና በይት ናፍሲ ናት ቤተሰብ እኔ እንዴት ነኝ? በጣም ቀላል ናት። ባይዘ እንዴት እንደዚህ ቢሰራ እንደሰራ ቻሌንጅ እኔ ያደኩበት ነው። አይነን እንደም እንደዚህ አይተውኩ ወይ በጣም ነው ደስ እሺ በመጀመሪያ ያው እንግዲህ ከአያያዝ ይጀምራል። ያው እኔ በሳይዜ ጋውን ስላልተገኘ ነው እንጂ አይደል? ልክ ነህ። በሳይዜ ጋውን ስላልተገኘ ነው እንጂ ይኸው ሙያ እና እስቲ ተማር እስቲ እኔ ጉድል እስቲ እኔ የለሁበትም በኋላ እሺ ነገር ያው አጣብቄ መጨረስ አለብኝና ቻሌንጅ እሱ ነው። ያው አረ ሊጨርሰን ነው ይሄ ሊጨርሰን ነው ዲናት ተው እንጂ በቃ ጨረስከው እኮ በቃ እንግዲህ ቤት ያው የቤትን ትናገራለህ ጨረሰለ እሱ እዚህ ጋር ድንጋጤ ስላለ ነው እንጂ እንዴ ነው ከ10 ስንት ትሰጠኛለህ? ያው አይ ካንተ ትንሽ ድንጋጤ አለብህ። ድንጋጤ ትንሽ አለብህ እንጂ ያንቺ አሪፍ ነው። እዛ እንሂድና እንትን እንበል ተሽ ነው። እሺ ባትሪ ቤቱን እቺ መበየር ነው አይደል? እንግዲህ ትንሽ እንትን ያለች ባትሪ ቤት አለች። እሷን እንበይዳታለን ማለት ነው። ቤተም እንደምታውቁ ነው እያመረበልኩት ነው። ኦሬዲ የተበየረች ነው። ዳኛም እያየ ያንቺ ይሻላል አይ ይቅርታ ምንም ያው ትንሽ እኔ ነጥብም እያዝብኝ ያው ልብስ አለማድረግ ነው እንጂ በተረፈ እንደምታዩት ነው። ያው ስጩ ለሱ እሺ የኔ አሪፍ እንዳታገኘን እንጂ ሌላው ሲል ቦግ ምናምን ሲል እንዳንሰማ ፈንድቶ ሌላ ታሪክ ውስጥ እንዳገባ ይዟል እኮ በቃ አሁን ተይው እንደሱ አድርጊ። ኧረ ተው ጠላት እንደዚህ ደንግጥ የሆነ ነገር የፈረዳን የሆነ ነገር ፈንድቷል። በቃ በነገራችን ላይ ያው በጣም ነጥብ እየጣለ ነው ሰው በተከታታይ። አሁን ደግሞ ይባስ ብሎ እዚህ ጋር ባትሪ ቤት አፈንድቷል ማለት ነው። በጣም አዝናለሁ። ናየው ይሄ ሲጠፋ እኮ ነው የፈነዳው። አሳይልኝ አይደለም ና አሳይልኝ እንዴት እንዳደረገው። ይሄንን እንግዲህ በጣም ይሄው አቃጥሎ ሰጠኝ ያሳረኩት ቤተሰብ ያደረገልኝ አፈንድቶታል። ምንም ማድረግ አንችልም። እንግዲህ ወደ ቀጣይ ቻሌንጅ እንሂድ።
የቀጣይ እንኳን አችለኝ። አይ በቃ እኔ አሸንፌያለሁ። ይሄ ነገር እኔን ለማጣል የሚያደርገው ነገር ነው። ግን ችግር የለውም። ጠላትህ እንደዚህ ድንጋጤ ወይ ደግሞ እስካሁን አለቀቀኝ። እንግዲህ ወይ ባቲስ ራሱ አስተያየት ይሆናል እንጂ አዝናለሁ። ንብረት ነው ይሄዳው። ስለዚህ አሁን መበየድ እንችላለን። እሺ እዚህ ስር ልግባኒ መኪና ትገዛ የሚል ሰው ኮመንት ላይ መኪና እንደቀጠለ ነው። እንግዲህ ቻሌንጁን አሪፍ አድርገን እያካሄድን ነው። ያው የማሸነፊያው አዝማሚያ ወደ እኔ ይመስላል። አዝማሚያ ወደ እሱ ወደ እኔ ምን ጉቦ ምናምን አለው ቤተሰብ አሸናፊው እኔ ነኝ፣ አንደኛው እኔ ነኝ። ምንም በቃ ነጥቡ ምናምን አዝማሚያውን ነው ወደ እኔ እየጀነጀነ ነው። ያው እዚህ ጋር የሚሰሩትን ስራዎች ምናምን እየነገርኩት ስለሆነ አሁን ይሄንንም ያው ለነገርኩት መጀመሪያም ለሱ ቀድመ እየነገርክ ነው የምታስበላኝ። አልሰማኝም ነበር። ኢንጂነሪንግ የሚሰራ የበጎ አድራጎት ስራ ነው በነገራችን ላይ። ስለዚህ ነገር ትንሽ አንዳንድ ነገሮችን እንበል። ይሄን በየወሩ ነው አይደል? በየወሩ አንዳንድ እንደዚህ አይነት የቤተክርስቲያን ስላድኖ ማስቀመጫና ልክ እንደ ሙዳይ ሆኖ የሚያገለግል ስራ ነው ይሄ ስራ እና ችላ ኢንጂነሪንግ እንግዲህ በራሱ ወጪ በየወሩ አንዳንድ እየሰራ ለቤተክርስቲያን በነፃ ያበረክታል ማለት ነው አይደለ? ስለዚህ ይሄ በጣም ትልቅ የበረከት ስራ ነው። ትልቅ ነገር ነው። ምን እንደምታያለ እዚህ ጋር ነው በጣም ብዙ ነው ያለው። እያየዋቸው ነበር። ይሄ ለገዳመ ኢየሱስ ቤተክርስቲያን የተሰራ ነው። እንግዲህ በየወሩ እንደዚህ አይነት አንዳንድ እየሰራ ለተለያዩ ቤተክርስቲያኖች ያበረክታል ማለት ነው አይደለ? እሺ። ስለዚህ እንግዲህ ቤተሰቦች ይሄም በተመሳሳይ ለዛው እንግዲህ ይሄ ደግሞ ለሌላ ገዳም የሚሰራ ነው። ይሄም ሙሉ ለሙሉ በገዳሙ ወጪ የሚሰራ ነው ማለት ነው። በገራጁ ወጪ የሚሰራ ነው። በችላ ኢንጂነሪንግ ለቤተ ክርስቲያን በበጎ አድራጎት የሚሰጥ ነው ማለት ነው። ይሄ በጣም የሚበረታታ ነገር ነው። በጣም ደስ ይላል። እኛም ይሄን ስናይ ደስ ብሎናል። እንግዲህ ያቡ እንግዲህ ከፊልሙ ዓለም እንዴት ነው ወደዚህ በፊት እኮ ነው ፊልሙ ሳልጀምር በፊት ነው ሲሰራ ነበር። ዛሬ 11 ዓመት እዚህ ሰርቻለሁ። ችላ ገውኝ እዚህ እሱ ረዳት ሆኜ ምናምን ቸል እያልኩ እዚህ ነው ብሮ። እንግዲህ አሁን ደግሞ ከፊልሙ ባሻገር በኢንጂነሪንግ ዙሪያ መጥቻለሁ። ያው እዚህ ማኔጅ እንደማድረግ ምናምን ማኔጅ ነው የማደርገው። ያው ይመስገን ነው። በፊልሙ ደግሞ ግን በዚህ ቤተሰቦች ሆን በጣም የሚገርም ነገር ነው። ትልቅ ነገር ነው። እንግዲህ አሁን በፊልሙ ስራም ደግሞ የሚጠብቁ ሰዎች በቅርቡ አዳዲስ ነገር አለ መሰለኝ። ባለው ልንገር ብዬ ነው። ያው በፊልሙ አዲስ የተሰራ ፊልም አለ በቅርቡ ቆንጆ ስራ ጠብቀናችኋል። ስለዚህ ወደ ቀጣይ ቻሌንጅ እንሂድ። እንግዲህ ቻሌንጅ ቁጥር 3 አሁን ደግሞ ምንድነው ሊሆን የሚችለው? ተወዳደረ ማለት ይከብዳል። ዝም ብሎ ለማዳመጥ ተዘጋጅቻለሁ። ስለዚህ ቀድሜ በራሴ ላዘጋጅ ብዬ ነው። እሺ ስለዚህ ይጀምር እንግዲህ አሁን የእሱን አቆራረጥና እና ቀጣይ ደግሞ ነው ሞክረዋለሁ። ከዚህ ጀምሯል። ኧረ አያያዙ እንዴ ነው? አያያዙን አማርኛ በነገራችን ላይ ወደዚህ አድርግ፣ ወደዚህ አድርግ እጅን ፍርሃት ይታይል።
እኔ ይሄን ሰራ ብዬ የምረበሽ አይነት ሰው አይደለም። በነገራችን ላይ ይሄ ቀላል ነገር ነው። ያዝ በኋላ እኔ በነገራችን ላይ ይሄን ሰራ ብዬ የምረበሽ ሰው አይደለም። ከዚህም በላይ እሰራለሁ እኔ። እንዴት ነው የሚያዘው? ያዝ በደምብ ጠበቅ አድርግ። እዚህ ጋር ዘሎ ይሄድብሃል። አያያዙ ይፈራል እኮ ያስታውቃል። እንግዲህ ቤተሰብ ይሄን የመሰለ ስራ እያያችሁ ላይክ ሰብስክራይብ ማድረግ እንዳትረሱ። እንደዚህ ነው የሚበራው። ወደ ላይ ማለት ነው። እሺ ወደ ላይ ከፍ አድርገህ እዚህ ጋር ፕሬስ ታደርገዋለህ። እሺ የቱን ነው የምቆርጠው? ብቻ ያሳየኝ ነው። በተጀመረው ሂድ። ለሚደርስባቸው አደጋ ኃላፊነት አልወስድም። ራቅ ብትሉ ደስ ይላል። ራቅ በል። በኋላ አንድ እግርህ ተናግሬ ነበር። እኔ ለነገርኳችሁ ነው እንግዲህ ያው ማየት ይቻላል። ቆይ አሁን ቁጭ ብለን ነው ነጥቡ የሚሰጠው። የመጨረሻ እኔ ከዚህ በላይ አልወዳደርም። ሪዛልቱን ጠብቁን ቤተሰብ። ቤተሰቦች እንዴት ናችሁ? ሁሉ ሰላም፣ ሁሉ ተማም ነው? ያው እኛ ያለን ያው ሁለቱ ልጆች ፈተነን አይተናቸዋል። ከኔ በላይ ደግሞ እዚህ ያሉት የሰሩት ቆሞ እንዲህ እየታዘቡ ነው ሲያዩ ነበረው። ያው ውጤት እኔ ልሰጥ አልችልም፣ ግን እነሱ እንዳሉት ነግረውኛል። ያው ኑ እስቲ ጉዳችሁ ልንገራችሁ ሁለታችሁ። አሸናፊው ገባ ይላል። የመጀመሪያ አሸናፊው፣ ሁለተኛ ተሸናፊው አይደል? ምንም ጥርጥር እንዳይገባ ተጠጋበል። እንግዲህ በነገራችን ላይ ውጤቱን ያው እንደሚታወቅ ነው ቤተሰብ። እንግዲህ እኔ እርግጠኛ ሆኜ ነው የመጣሁት። ለምን የሚታወቅ ነገር ስለሆነ እንደው ለምን ካንተ አልሰማውም በሚል ነው እንጂ ውጤቱን እንኳን ሽልማቱ ምንድነው? ለሞሰብ የመጣሁት ሽልማቱ ምን ይሆንላችሁ ነው? ምን ይሆንላችሁ ነው ሽልማቱ? እንደተሸነፍኩ ማመን ነገር ቴንኪው በጣም እኔ አላመንኩም። ግን ያው ልንገራችሁ፣ እኔም ያው ትንሽ እንትን ለማለት ነው። እዛ የሚሰሩት የነበሩት እንዳለ ቆሞ ምናምን ስራቸውን ትተው እኛን ሲያዩን ነበር። በቃ እኛ ስንሰራ ምናምን ቆሞ እያዩን ነበር። እና እንዳጋጣሚ ነው የጠየኳቸው ከዚህ የትኛው ይሻላል ስል ልፋቴን አይተው ወደዚያ መዘን እኔ ወደዚያ መዘን አይደለም እኔም አልሰጠሁም ብያለሁ እኮ አችለኝ። ናና ፓፓ እንደለም ተምሬ ጌታ እንደዛ አይደል እነሱ ቆሞ እያዩ ነበር። በቃ ምንም ማስረዳት እኔ ቆኔ እዛ ጋር ራሱ ምን እያልኩ ነበር? ኮሜንት ላይ ማን ነው በትክክል የሰራው ምን እያልኩ ነበር ካስታወስ? አይ አንተ ነህ ምናምን እያልኩ አያይዘም ነው። ግን አይ ባለሙያው አቀብሎ ነው አይደለም። አስራግጥ ኢሜጅ ብራዘር ይኸው አቀብሏል። ሙስና ምናምን አይኛ እንዲህ በሙስና ማለት ነው። የገንዘብን ኃይል አይሰራም። በጣም በእውነት በዚህ ልክ ገንዘብ ኃይል እንዳለ አይቻለሁ። እንግዲህ ዞር ብሎ አቀብሎ አሸንፈናል። አሁን ሽልማቱ አየው ካላመንክ ያው እዚህ ጋር እንዳለ ኮሜንት ጻፉላችሁ። ኮሜንት እንዳለ ማን እንዳሸነፈ ማን አሪፍ እንደሆነ ኮሜንት ላይ እናንተ ጻፉ። ከኔ በላይ ለነሱ ልስጥልህ። እንደውም እኔ ኮሜንት ላይ ማን ያሸነፈው ማን ነው በትክክል የሰራው የሚለውን ነገር ኮሜንት ነው የማምነው። በቃ ምክንያቱም እዚህ ጋር ለእናንተ በኋላ እደርስበታለሁ እንዴት እንደከፈለ ምናምን። ግቢውም ካሜራ አለው፣ ሲከፍል ሊያዝ ይችላል። ስለዚህ በካሜራ እሱ ደርሶበት ወደ ህግ አካል ሄዶ አስፈላጊውን ቅጣት ያገኛል። እስከዛ ግን እናንተ ኮሜንት ላይ ማናሸንፍ ቆይ ቤተሰብ ይሄ ነገር አላመነበትም መሰለኝ። አሁን ቀጣይ ቻሌንጅ ለምን አንሰጠውም? በቃ እንደሱም እንችላለን። በቃ ይሻላል። በደንብ ይመን በቃ እንንገረውና አንድ ቻሌንጅ ነገር ከሱ ጋር አውርተን ይቻላል። በቃ ቤተሰብ በቀጣይ ቪዲዮ ከበድ ያለ ቻሌንጅ እንመጣለን። ናቲም በደንብ እናሳምነዋለን። ናቲ ሀረሩ
እናሳምነዋለን በደንብ በቃ ግን ያው ግን አይዞህ በቃ ችግር የለውም ብራዘር ያውዬ በጣም ደስ ብሎኛል እንግዲህ ቤተሰቦቻችን ይሄ ቪዲዮ ጨርሳችሁ ላይክ አድርጉ ሰብስክራይብ አድርጉ በሌላ ቪዲዮ እስከምንመለስ ባይ 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 ከያቡ ጋር ተመለሱ የምትሉ ኮሜንት ላይ ደቅ አድርጉልን እኛ ከያቡ ጋር እንመጣለን ያውኑን ግን ትንሽ ካሜራዋን ሄጄ ብር ሲሰጥ ምናምን ላጣራ ካሜራ ላይ ይኖራል